واحد. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، ودي ቻናሌ ቤተሰቦች አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ እንግዲህ አዲስ በሆነ የቁርአን ትምህርት ሌላ ቃዒዳ ባለፈው እንዳልኳችሁ የቃዒደቱ ኑራንያ ይዤላችሁ እመጣለሁ እንዳልኩት ዛሬ ኢንሻአላህ በአላህ ፍቃድ እንግዲህ እዚህ ጋር የምትመለከቱት ኪታብ አልቃዒደቱ ኑራንያ የሚባል ኪታብ ይዤላችሁ መጥቻለሁ። ቃዒደቱ ኑራንያ ከመጀመራችንን በፊት ወደ ትምህርቱ ከመግባታችን በፊት አንዳንድ ነገሮች የሚያስፈልጉትን መናገር እንፈልጋለሁ። በተለይ ለአዲስ ቁርአን ጀማሪዎች የተቀመጠ ወይም ደግሞ አዲስ ለሆናችሁ ለቁርአን ትምህርት ማለት ነው በቀላል ዘዴ ወይም ደግሞ በአጭር ጊዜ ውስጥ እንዴት ቁርአን ማንበብ እንደምትችሉ ያንን ያስረዳችኋል ማለት ነው። እና በጣም በአጭር ጊዜ ውስጥ ማንኛውም ሰው ትልቅም ሆነ ትንሽም ሆነ ለማንኛውም ሰው ደረጃ ስለተቀመጠ በዛ አይነት ደረጃ የተቀመጠ አልቃዒደቱ ኑራንያ የሚባል ነው። بسم الله الرحمن الرحيم. الحمد لله رب العالمين وبه نستعينه على أمور الدنيا والدين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ودي ቻናሌ ቤተሰቦች አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ እንግዲህ በአዲስ ትምህርት በአዲስ ምዕራፍ ብቅ ብያለሁ። እዚህ ጋር እንደምትመለከቱት አልቃዒደቱ ኑራንያ ይላል። አልቃዒደቱ ኑራንያ ምንድን ነው? ቃዒደቱ ኑራንያ ይዤላችሁ መጥቻለሁ። እንግዲህ ቃል በገባሁላችሁ መሰረት ቃዒደቱ ኑራንያ ምንድን ነው የሚለውን እስኪ ወደ ትምህርታችን ከመግባታችን በፊት አንዳንድ ነገሮችን ብናገር ደስ ይለኛል። ቃዒደቱ ኑራንያ ማለት መሰረታዊ የሆነ የቁርአን ትምህርት ደግሞ ማንኛውም ሰው ቁርአን መጀመር ለሚፈልግ ሰው ቀጥታ ወደ ቁርአን ዘሎ መግባት ስለማይቻል መሰረታዊ ነገሮችን መማር ያለባቸው ቃዒዳ ይባላሉ ማለት ነው። ቃዒዳዎች በነገራችን ላይ አልቃዒደቱ ኑራንያ ይዤላችሁ መጣሁ እንጂ በጣም እስከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮ ላይክ አድርጉት፣ ሼርም አድርጉት። ኢንሻአላህ ወደ ዛሬ ትምህርታችን እንገባለን ማለት ነው። ትላንት እንግዲህ بسم الله الرحمن الرحيم. بسم الله الرحمن الرحيم. الدرس الأول. الدرس الأول حروف الهجاء المفردة. حروف الهجاء المفردة: ألف ألف، باء باء، تاء تاء، ثاء ثاء، جيم جيم، حاء حاء، قاف قاف، دال دال، ذال ذال، را را، ذا ذا، سين سين، شين شين، ضاد ضاد، طا طا، ضا ضا، عين عين، غين غين، فا فا، قاف قاف، كاف كاف، لام لام، ميم ميم، نون نون، واو واو، ها ها، همزة همزة، يا يا يا.
يا